ጠፍቼ ነበረ ያኔ በዚያን ጊዜ ሙቶኜ ማልረባ ካንተ ተለይቼ ማን ነው ስምህ? ዮናታን። ከየት ሀገር ነው የመጣው? ከአዲስ አበባ። ከአዲስ አበባ። ቤተሰቦች የት ነው ያሉት? አዲስ አበባ። ክርስቲያኖች ናቸው? አዎ ክርስቲያን ናቸው። እናቴ ፕሮቴስታንት ናት፣ አባቴ ኦርቶዶክስ ነው። እኔ መሀል ላይ አላውቅም። አንተ መሀል ላይ ነህ። አይምሮዬ በላይ የሆነ አንድ ጥያቄ ልመልስልኝ አልቻልክም። ሁሉም እዚህ ጋር የምታየው ጥፋት አጥፍቷል። አጥፍቶም ሁሉም ይቅርታ መጠየቅ ይችላል ሁሉም። እሺ አንተ ግን የሆነ ጥፋት አጥፍተህ ይቅርታ መጠየቅ ፈልገህ ያን ሰው አጠገብ ባታገኘው ስለ የጥፋትህን ልክ ጸጸትህን ጠይቀህ መልስ እንኳን ማግኘት የማትችልለት ሰው ከጎን ሳይኖር ጸጸት አይምሮ ሲሆንብህ ስለ እሱ አንድ መልስ አላገኘውም። መጠየቅ እፈልጋለሁ። የለም ምን ልበል? ጸጸት አይምሮ ይገደለው ይሁን። ጸጸት ከባድ ከአይምሮ በላይ ነው የሆነብኝ። ሌላው ይቅርታ ያገኛል። እዚህ ውስጥ ሰው ይኖራል እናቱን ያጣ የእግር እሳት ሆኖበት በሱ ምክንያት የሞተች እናት ትኖራለች፣ አባት ይኖራል። ጸጸት የሆነበት እዚህ ውስጥ ይኖራል። የሚጋራኝ ወንድሜን ጓደኛዬን ይቅርታ ሳልጠይቀው ከጎን እንድታጠው ጸጸት ምን ትለዋለህ? መልስ ስጠኝ ትለህ ስለ ጸጸት። ሌላው ይቅርታ አገኘ፣ ሁሉም ይቅርታ ይጠይቃል ወይ መልስ ይሰጠዋል። መልስ እኮ እሺም እምቢ መልስ እረፍት ታገኛለህ። መልስ ታገኝበታለህ። መልስ ስታጣ ጸጸት ምንድን ነው? መልስ ንገረኝ። ከአይምሮ በላይ ነው የሆነብኝ። እሺ ይሄን ነገር እሺ እኔ ሳስተምር አንተ በይቅርታ አመንክ፣ ይቅርታ ትክክል ነው አልክ። ይቅርታውን ለመስጠት ስትፈልግ ግን ይቅርታ የምትጠይቀው ሰው ካጠገብ ከሌለ መልስ የለህም ማለት ነው። ጸጸቱ በአንተ ምክንያት ለዛውም የሞተ ሰው ማለት ነው። ስለዚህ ይህንን ጸጸት በተመለከተ አንተ ምንድን ነው የምትሰጠኝ መልስ ነው? እወድሃለሁ ና አስተምርሃለሁ። ጠፍቼ ነበረ ያኔ በዚያን ጊዜ ሙቶኜ ማልረባ ካንተ ተለይቼ እንዲሁ አልተውከኝም፣ በፍቅር አዳንከኝ በምትወደው ልጅ በኢየሱስ ታረከኝ። ጠፍቼ ነበረ ያኔ በዚያን ጊዜ ሙቶኜ ማልረባ ካንተ ተለይቼ እንዲሁ አልተውከኝም፣ በፍቅር አዳንከኝ በምትወደው ልጅ በኢየሱስ ታረከኝ። ምን ብዬኔስ ልናገር ስለ አንተ ፍቅር? ጠፍቼ እንኳን ምትፈልገኝ መክረህ የምትመልሰኝ ፍቅር ነህ።
ከዚህ ጋር አንተ አትረባም ሂድ ከዚህም ብሎ ሰው ይረግጥ ይችላል። እሱ መልስ ማግኝተህ ሄድ ሰላም ታግኝ። ይቅርታ ስትጠይቀው ሂድ ከዚህ ማለት ራሱ መልስ ነው። እሱን ራሱ ማጣት የህሊና ጸጸት ነው። እሺ መጥቻለሁ 3ኛ 4 ምንም ማውራት የማይክ መንካትም አልፈልግም። ምንም ህመሞች አሉኝ ብዙ፣ ግን ለእያንዳንዱ በእያንዳንዱ ሰከንድ የምታወራት ነገሮች መልስ እየሰጠኝ ካየኝ ያየው ነው። ስለ በእያንዳንዱ ደቂቃ ብዙ ሐዘኖች ብዙ ነገሮች ብዙ እየቀለለኝ በቃ እየቀለለኝ ነው የመጣው። በቃ እግዚአብሔር የሚወስጤን ያውቃል። ማገኘውን አገኛለሁ፣ ሰላሜን አግኝቼ እመለሳለሁ ብዬ ነው የመጣሁት። አሁን አንድ ጥያቄ ይቀርሃል ማለት ነው። ባዶ ነው አሁን ያልከኝ ጥያቄ። ስለዚህ እሱን ነገ ጠዋት አስተምራለሁ ማለት ነው። ትጠብቀኛለህ። ካላገኘ መልሱን አላገኘውም ብለህ እጅ ታወጣለህ። ካገኘ አግኝቻለሁ ብለህ እጅ ታወጣለህ። ምን ብዬስ ልናገር